መቼም ጥፋት ሲጠፋ ሶስት ሰው ልጅ ቁርአን ውስጥ በተገለጸው በሶስት መልኩ ነው ጥፋት የሚያጠፋው። ሶስት አይነት መገለጫዎች አሉት። አንደኛው ገፍላ ነው፣ መዘንጋት። ይሄን በቁርአን ሲያሳይ አላህ Subhanahu Wa Ta'ala ገፍላ በእውቀት ይታከማል። ሳታቅ ገፍላ ላይ ሆነ የምታረገው ነገር አላህ Subhanahu Wa Ta'ala አደምን ሲፈጥር ለምን ሰው ትፈጥራለህ አሉት አይደለ? እኛ ዓለም ወላ ተዓለሙ እኮ ነው ያላቸው አላህ። ጥያቄ የተነሳው ከገፍላ ነው፣ ካለማወቅ የመነጨ ነው። እናንተ ማታውቁትን ያውቃላችሁ ሱብሃነከ ላ ኢልመ ለና ነው አሉ። አወቁ ወዲያው ተመለሱ። የመዘንጋት ስለነበር ጥፋቱ ይሄ ነው። ሁለተኛው ضعፍ ነው፣ የአደም አለይሂ ሰላም ጥፋት ነው። فأهدنا إلى آدم بلوال الله لا آدم قال كدان قبتن الله تعالى قالون انديا كبر نقرنوان فنسي على رسا بضعفنا بدك كمانتي متانو فلم نجد له أزمة لقرطانينتنا لا غنيتبتم مالنا يا دك كمانته ላይ ወደቀ آدم عليه السلام بدك كمانته የመጣው ነገር በመታከም ቻለ በተውበት ሰው ነውና ወደቀ ስተት ላይ ወደቀ فتلقى آدم كلمات من ربي فتاب عليه የተውበትን ቃል አሳወቅ ነው ተውበት አረገ ይቅራል ነው ይላል ሶስተኛው ተመሩድ ነው አመጽ ነው فسق ነው የሸይጣን የኢብሊስ ተግባር ነው አስተክበርታም ኩንተ من العالين ለአደም ስገር ተብሏል ሰምተህ ቅዱስ ይላል አላህ ኩርተህ ነው ወይስ ደግሞ የበላይነት ተሰምተው ነው ያሉ አንዳንዴ ስታያቸው የቁርአንን ቃል ካልተረዳው ኩራትና የበላይነት ምን ልዩነት አላቸው ልዩነታቸው ግን በጣም ትልቅ ነው እዚህ ላይ ኩራቱ ሲመጣ አስተክበርት ነው ያለው አላህ ትእዛዝን ላለመፈጸም ትእዛዝን አለመፈጸምና አዛዡን እንቢ ማለት ልዩነት አላቸው የሸይጣን አዛዡን ነው የተቃወመው አነ ኸይሩ منها ለኔ በላጭ ነኝ እንዴት ይሄ ይሆናል ተመሩድ ነው አመፀኝነት ነው ዛሬ አንተ ወንጀል ስትሰራ ሰው ልጅ እየወደቀበት ያለው አብዛኛው አደገኛው ነገር እኔ ደካማ ሆኜ እንደ አደም ወድቄ በደካማነቴ ሪባ ልበላ እችላለሁ ኸምር ልጠጣ ዚና ልሰራ حرام ላይ ልወድቅ እችላለሁ ደካማ ሆኜ ያንን ግን ተብሪር ለማድረግ እንዴ እኔ ገንዘብ ነው ያገኘሁት ገንዘቤን አስጠምጬ ነው ውጤት ያገኘሁት ገንዘቤን አግኝቼ ውጤት በማግኘት የፋይዳ በማምጣት የሪባ በመብላት የወለድ በማግኘት እንዴት ወንጀል ይሆናል ይሄ እንዴት ይሆናል ሊሆን አይችልም መሆን የለበትም እኔ ኸምር ጠጥቼ ደስታን አግኝቼበታለሁ እንዲህ አርጌ ሻህዋይን አራግፌ እንዲሁኝበታለሁ ወንጀሉ መፈጸመ ደካማነት ሳይሆን ወደ ተመሩድ ገባህና ፊስቅ ነው ፈፈሰቅ ነው ያለው አላህ በቃ አመፀኛ ሆነ ተመሩድ ውስጥ ገባ ይላል ዛሬ ማለት ላይ ሆነ ያለው ይሄ ነው አብዛኛው ነገር ተመሩድ ሆነ አለማወቃችን ጃህላችን ካለ መርሳት ከሆነ በእውቀት ይገፈፋል ድክመት ከሆነ በተውበት ይታከማል ከዛለፈና ግን እኔ አቃለሁ ባይነት እስቲላ ሆነ እኔ ነኝ ባለቤቱ እኔ ነኝ ማረመው እኔ ነኝ ማክመው እኔ ነኝ ባልደርሰው ብሎ ነው ዛሬ ጀማል አህመድን እኮ የጀማል አህመድን ጀነትና ጀሃነም የሚወስን ትውልድ እኮ ተፈጥሯል ካርድ የሚሰጥ ትውልድ ተፈጥሯል ምን አንተ ማን ነው ይሄን ደረጃ የሰጠ ዓሊምን የሚፈርጅ ወጣት ተፈጥሯል እኮ ዛሬ ጎረምሳ አሊፍ ብሎ ያቀራውን ዓሊም ደረጃ የሚመድብና የጀነትና የጀሃነም ዋጋ የሚሰጥ ሰው ተገኝቷል እኮ ከየት መጣ ይሄው እኮ ነው እስቲላ ነው ሌላ ምን አደረገ ሸይጣን እኔ ነኝ ማቀው እኔ ነኝ ኸይር እኮ አለ አይደል انا خير منه አለ አላህ ነው የፈጠረውን የሚያውቀው አንተ ነው የምታውቀው እኔ ነኝ የፈጠርኩትን የማውቀው አንተ ነው የምታውቀው በላጩን አላህ ይሄ በሽታ ነው መሬት ላይ ይወርዶ ያየ ነው ያለ ነው ሶሻል ሚዲያው በዛ አይነት እብደት ውስጥ ነው ያለው ሰው ከገፍላም ከضعፍም ወጥቶ ተመሩድ ውስጥ ገብቶ አመፀኝነት ውስጥ ገብቶ ሸይጣን እየሆነ ያለበት ዘመን ውስጥ ነው የደረስነው ዛሬ ይሄ መታከም አለበት ይሄን ስራ ለማስተካከል ዑለሞች ሚናቸውን ድርሻቸውን መውጣት አለባቸው አዎ